እኔ ስሜ ለምለም አበራ ይባላል። የመጣሁት ከራያ ቆቦ ነው። በመቤታችን አማላጅነት በእግዚአብሔር ቸርነት በአባታችን በአባ ዮሐንስ በእንባ በጸሎቱ የተደረገልኝን ከብዙ በጥቂቱ እንዲህ ስለመሰክራለሁ። እኔ ለ8 ዓመት ደም ሲፈሰኝ ነበረ። በጀርባዬ ሰው ተመስሎ ይታዘለኝ ነበር ከህፃንነቴ ነው። እንደገና ደግሞ በጆሮዬ የሆነ ብራብሮት ነገር ይሁን ምን ይሁን አላቅም ይንደፋደፍብኝ ነበር። ልቤ ስውር እስከሚል እስከ 30 ደቂቃ 20 ደቂቃ ይንደፋደፍብኛል። ምግብ አልበላም፣ ከሰው ጋር አልደባለቅም፣ ሰው ባለበትኛ አላልፍም ነበር። እንደገና መርዝ መጠጣት መታነቅ ነበረ። ሁሉ ጊዜ የማስበው መርዝ ገዝቼ ከ2 ቀን ከቤት ያሳድረዋለሁኝ። እንደገና መታነቅ በቃ አልቅሽ አልቅሽ ነው የሚለኝ፣ ያስጨንቀኛል። ከሰው ጋር አልስማማም፣ ምግብ አልበላም ነበረ። ከዛ በዛ አጋጣሚ ቤት ተከራይቼ ከቤተሰብ ወጥቼ ቀን ተኝቼ ጧት እያስመሰለ ይቀሰቅሰኛል። ዝም ብሎ ቀስቅሶ ለብዙ መንገድ ያስከደኝና ከዛ በኋላ ሲሄድ አላቅምና ስመለስ ግን እንዴት ብዬ እንደሄድኩኝ አላቅምና ደነግጥ ነበረ። ለሊትም ተኝቼ ቀን እያስመሰለ ይቀሰቅሰኝ ነበረ ሰው ተመስሎ። ሩጬ ከሄድኩ በኋላ ተመልሼ እንደገና ሰው ሲሄድ በባዶ እግሬ ልብስ ሳልለብስ ነው የምሮጠው በለበስኳት ቢጃማ ብቻ። ከዛ ሲሄድ አላስታውስም፣ ስመለስ ግን በቃ ሰው አይቶኝ ሆነ ስመጣ ብዬ እንዴት እንደሄድኩኝ እንደሄድኩ አላስታውስምና በቃ በጣም ይጨንቀኝ ነበረ። ከዛ እንደዛ እያልኩ ቤት ተከራይቼ 3 ኮንቲነር አንድ ላይ እየተያያዘ ነው ስሰራበት የነበረው ሻይ ቤት ከፍቼ። ከዛ ሻይ ቤት 3 ኮንቲነር ውስጥ ምንም አይነት በረሮ የለም። ከኔ ቤት ግን ኩርሲውም ሲነሳ እንዳለ የእግር መረገጫ የለም፣ መሬቱ ሁላ በረሮ ነው። ተኝቼ ሌሊት ሰውነቴን የሚበላኝ እጅና እጄ እግሬ ሁሉ በረሮም እየጋጠኝ የሚያድረው ቆዳ በሽታ ያዘ ነበር መስለው። ከዛም እናቴ ሰርቼ ምንም አይነት ገንዘብ የለኝም፣ ምንም አይነት አይቋቋምልኝም ነበር። ብር የሚባል ነገር ወይም ለብሸበትኝ አይደለም የሚጠፋው ብሩ፣ ዝም ብዬ እየሰራው ግን መና ነኝ። ከዛ እናቴ ከብትም ሸጠይ እህልም ሸጠይ እንጨትም ሸጠይ እየመጣ እንዳይከፋትኝ እያለ አንዳንድ ነገር ታረግልኛለች። ግን ምንም አይነት ፋይዳ የለውም። ከእናቴ እያመጣው ቤት ክራይ ከፍላለሁኝ። ከዛ በጣም ሲጨንቀኝ ተነስቼ አረብ ሀገር በባህሩ ሄድኩኝ። ከዛ እዛ ሀገር ሁኜ የባሰ በሽታው በዛብኝ። ደምም እንደዛ 3 ቀን 4 ቀን መድኃኒት እየወሰድኩ ሲያቆምልኝ ነበረ። ከዛ ግን ሄጄ ሁሉ ጊዜ ይፈሰኛል። እንደዛውም ብሎ የንብርክክ ያስከደኝ ነበረ ከዛ ሀገር ከሄድኩ ጀምሮ። ከዛም ከሰው ቤት ስገባ እነሱም እኔ ስሄድ ምስኪን የተባሉት ሰዎች እንድቀመጥ አይፈልጉም፣ እኔም መቀመጥ አልፈልግም። አለቅሳለሁ፣ እጨነቃለሁ። አንዳንድ ጊዜ ደግሞ በቃ በቆምኩበትም ገደፍ ካልኩ እንቅልፍ ይወስደኛል፣ ቁጭ ካልኩበትም እንቅልፍ ይወስደኛል። እንዴት እሰራለሁ ብዬ አስባለሁኝ። ከዛ ጌታ ሆይ እንደ ብዬ ነው ወደ ሀገር የምመለሰው? እናቴ ባላየችው አስከሬን ዘወትር እያለቀሰች ትኖራለች እያልኩ በጣም አለቀስ ነበር፣ እጨነቃለሁኝ። ከዛ አባዬ በህልሜ እየመጡ ይባርኩኛል። አባታችንን አላውቃቸውም ነበረ በፊት። ሁሉ ጊዜ እየመጡ ይባርኩኛል። እኔስ እንዲህ አይነት መለኩሴ እየመጡ በህልሜ ይባርኩኛል እያልኩኝ በቃ ለጓደኞቼ አወራለሁ። ስልክ የለኝም። እዛ ሀገር ከሄድኩ 1 ዓመት ሆኖኛል። እናቴ ተበድራ ነው የላከችኝ። እንኳን እናቴን ብድር ልከፍል ለእግሬ ጫማ እንኳን መግዛት አቃተኝ። ከዛ እንደዛ እያልኩ ስኖር የሆነ ቦታ ገባሁኝ። በ8 ወሬ ከ10 ምናምን ቤት ገብቻለሁኝ። እየወጣሁ እየገባሁ እኔም ሂጂሽ ነው የሚለኝ፣ ሰዎቹም አያስቀምጡኝም። ከዛ ላይ ምግብ አልበላም፣ አለቅሳለሁ። ሌሊትም አለቅሳለሁ፣ ቀንም አለቅሳለሁኝ። ከዛ እንደዛ ስልስል የሆነ ቦታ ገባሁና ልጅቱ ሙስሊም ናት ከኔ ጋር የምትሰራው። እኔ ከመጣሁ ዓመት ሆኖኛል። ግን እንደዚህ ነው ብዬ ችግሬን ነገርኳት። ምንም አይነት ገንዘብ እንደሌለኝ ማለት ነው፣ በሽታዬን ሳይሆን ምንም አይነት ገንዘብ እንደሌለኝ። ከዛ አይዞሽ ትሰሪያለሽ አለችኝ። ኧረ ወዳ ብዬ እኔም በቃ ሂጂ ነው የሚለኝ። ያቺ ልጅ 2 ስልክ አላትና አንዱን ስልክ ሰጠችኝ። እሷ ሙስሊም ናትኝ፣ ምንም አይነት መንፈሳዊ ነገር አትከታተልም። ከዛ እኔ ሙዚቃ በጣም ነበር የምወደው። ያንን ስልክ ይዤ በዩቲዩብ ገባውና እኔ ሙዚቃ ላዳምጥ ነው። ግን እንዳጋጣሚ አባታችን የፈውስ ስነ ስርዓት የሚል ሲገባ ከዛ ያንን ስጫ ነው እንዳጋጣሚ ዝም ብዬ እኔ ሙዚቃ ነው እየፈለኩ የነበረው። ከኔ ላይ ያለው መንፈስ ተነሳና ሰውነቴ ሁሉ ተንቀጠቀጠ። ብቻዬን ነኝ ያለሁት። ቤቱ እንዳለ ድብልቅልቅ ብሎ የተናደ እስከሚመስለኝ ድረስ ሰውነቴ ተንቀጠቀጠው። ስልኩን አልለቀውም፣ ግን ሰውነቴ እንዳለ ድብልቅልቅ ሰማይ መሬቱ ተደባለቀብኝ። ከዛ ብሎ መለስ ሲያረግልኝ ቀስ ብዬ እጄ ተነስቼ ተኛው። በበነጋውም እስከ 3 ቀን ድረስ ስከፍተው እንደዛ ሰውነቴ ባይንቀጠቀጥም በጣም ግን ቆሜ ከሆነ የከፈትኩት እንደ ቆምኩት ለብዙ ጊዜ ያውለኛል። ቁጭ ብዬ መከፈትኩት ይሰራል ሰራም ቁጭ አረገኛል። ከዛን ጊዜ ጀምሮ
ከ3 ቀን ከ4 ቀን በኋላ ሰላሜን አገኘሁኝ። ከዛ የአባታችንን ስልክ አውርጄ ልደውል ብል አልቻልኩም። እንደዛ ተነሳብኝ መልሶ። ከዛ ተውኩት። የአባታችንን መዝሙር እና ቀጥታ ስርጭት እየተከታተልኩኝ ከዛ ሁሉ ነገር ነፃ ሆንኩኝ። ከዛን ጀምሮ ደም አይፈሰኝም። ከዛን ጊዜ ጀምሮ ስራዬ ቋሚ ሆኖልኝ ከዛን ጊዜ ጀምሮ ግን ያንን የአባታችንን መዝሙር ካየሁ በኋላ ከዛችን ቀን በኋላ ስራዬ ቋሚ ሆኖልኝ ሴትዮዋን በጣም ከምንም በላይ ወዳኝ ሰራ ጀመረ። ከዛን በኋላ ሰርቼ እማላቀውን ልብስ መልበስ እማላቀውን በቃ የፈለኩትን ቤተሰብ መርዳት እማላቀውን በረከት አግኝቻለሁኝ። ያ ሆኖ ደግሞ አንዲት ልጅ ነበረች ከዛው ሀገር ሕክምና ገብታ ፖሊስ ያዛትኝ ህገ ወጥ ስለሆነች ኢቃማ ስለሌላት መታወቂያ ስለሌላት ማለት ነው። ከዛ በኋላ ያችን ልጅ ጧት ወልዳ ማታ ከዛው ከሕክምናው ቦታ ተያዘችና ወደ እስር ቤት ወሰዷት ማለት ነው። እስር ቤት ሄዳ 5 ቀን ሆናት። ልጁ የሚተኛበት የለም፣ የሚቀይሩት ልብስ የለም። የገጠር ፖሊስ ጣቢያ ነው፣ የገጠር እስር ቤት ነው ያለችበትኝ። ዝም ብሎ ባዶ መሬት ላይ ያስተኝተዋትኝ። እንዴት ልሁን እኔ ልሞት ነው እያለች ትደውላለች። ልጄ ሊሞትብኝ ነው፣ እኔም ልሞት ነው፣ ራብ ልንሞት ነው፣ ልጄ ሊሞት ነው፣ ምን ላልብሰው፣ ምን ልብስ ልቀይር እያለች ጧት ወልዳ ማታ ነው እስር ቤት የገባችው። ከዛ ምንም አማራጭ ሳጣ ብር ከፍለን እናስወጣች ስንላትም አልቻልንም። ወደ ሰውም ሊደበልቋት አልቻሉም። 5 ቀን ሞላትኝ። ከዛ እኔ ለአባታችን ልደውልልሽና ጸሎት ያድርጉልሽ ቢያንስ ወደ ሰው ይደበልቁሻን አልኳት። ከዛ እኔ እሺ ብዬ ደውዬ እሺ ደውይልኝ አለች። ደውዬ ከዚህ ከገዳሙ እናቶች አነሱትኝ። ከዛ ያለውን ችግር በመናገር ማታ ደውዬ ጧት ያለምንም ክፍያ ሕክምና አስገብተው በሰላም ወጥታለች። እግዚአብሔርን እልል ብላችሁ አመስግኑልኝ። እና ለኔ የደረሰ ለሁላችሁም ይድረስላችሁ። እግዚአብሔር ይስጥልኝ።